اللهم اشهد الله وي أنت مسكرنا ያዘዝከኝን ትእዛዝ ጠቅላላ አድርሻለሁ የከለከልከኝን እንዲከለከሉ ከልክያለሁ የታዘዝኩትን እንዲታዘዙ አዝዣለሁ ሙሉ መልእክታቸውን እንዳዘዙ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 80 ቀናት ሲቀራቸው ይሄን መልእክት አስተላለፉ። በዛ ቀን በዛ ወር በዛ በተከበረ አገር ላይ ህርም ብለው የተናገሩት በደልን ነው። የሰው ደም ማፍሰስ፣ የሰው ገንዘብ መብላት፣ ሰውን ክብሩን ማዋረድን ረሱል ዐለይሂ ሰላቱ ወሰላም ከባዱነቱን ተናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ወንድሞች፣ አባቶች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ በያላችሁበት ቦታ አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ርዕሱ ላይ እንዳያችሁት በደልን ተጠንቀቁ። ይህን ርዕስ ከታላቁ ነቢይ ከረሱል ዐለይሂ ሰላቱ ወሰላም አላህ ለዓለም መድህን አድርጎ የላካቸው ዘመን ተሻጋሪ ከሆነ ንግግራቸው የተወሰደ ርዕስ ነው። ረሱሉም እንዲህ አሉ፣ ኢተቁ ዙልመ በደልን ተጠንቀቁ ይላሉ። በደል ዛሬ በጣም ተንሰራፍተዋል። በደል በጣም እየበዛ መጥተዋል። በደለኛ ሰው ለጊዜው የተጠቀመ የተደሰተ ይመስለዋል፣ መጨረሻው ግን ውርደት ነው። በደል የተለያዩ አይነት የበደል አይነቶች አሉ። ዛሬ ትኩረት የምናደርግበት የበደል አይነት እርስ በራሳችን ሰውን መበደል የሚለው ላይ ትኩረት እናደርጋለን። ግን በደል ሲባል በሰው ልጆች ብቻ አያጥርም። አላህን መበደል አለ። ሽርክ መስራት፣ በአላህ ላይ ማጋራት የበደሎች ሁሉ በደል ነው። ትልቁ በደል ይሄ ነው። አላህ ቁርአን ላይ እንደገለጸው ኢነ ሽርካ ለዙልሙን ዐዚም፣ ሽርክ እኮ ማለት የበደሎች ሁሉ ትልቁ በደል ብሏል። አላህ ሐቁን መብቱን ፈጥሮ ሲያበቃ ቀልቦ አሳምሮ ውበት ሰጥቶ ብዙ ነገር አድርጎለት ሲያበቃ ለሱ የሚሰጠውን መብት ለሌላ መስጠት፣ ለሌላ ቆርሶ መስጠት የበደሎች ሁሉ ትልቁ በደል ነው። ሁሉን ነገር ያመቻቸው የሰጠን የፈጠረን ነገሮችን ያመቻችልን አላህ ሆኖ ሳለ ከአላህ ውጭ ሌላን አካል መገዛት፣ ማምለክ፣ መለመን ይሄ ትልቁ በደል ነው። አላህ የማይምረው የሆነ ትልቁ በደል ኢነ ሽርካ ለዙልሙን ዐዚም ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም አለ። አላህ በሽርክ አልደራደርም ብለዋል። የተውሂድም ብርሃን ሰዎች ትተው በሽርክ ጽልመት ላይ የሚወድቁ ከሆነ አላህን ትተው ሌላን ጣዖታትን የሚገዙ ከሆነ አላህ አልምርም ያለበት ጉዳይ ነው። ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። ስለዚህ አንዱ የበደል አይነት ሽርክ ነው፣ አላህ የማይምረው የሆነው። ሌላኛው በደል አይነት ሰው ራሱን መበደል ነው። የትናንሽ ወንጀሎችን መስራት አላህ ከፈለገ ይቀጠዋል፣ ከፈለገ አውፍ ይለዋል። ሽርክ እስካልሰራ ድረስ መጨረሻው ጀነት ነው። ሰውን መበደል ግን ያ ሰው አውፍ እስካላለው ድረስ ይቅርታ እስካላደረገለት ድረስ አላህ ይቅር አይለውም የዘነቱ ሰው። እዚህ ላይ ዛሬ ትኩረት እናደርጋለን። ነቢዩ ዐለይሂ ሰላቱ ወሰላም ሐዲስ ላይ ይህንን ኢተቁ ዙልም በደልን ተጠንቀቁ አለ። ረሱል ዐለይሂ ሰላቱ ወሰላም ይህንን ከባድነትን በብዙ አጋጣሚዎች ተናግረውታል። አላህ በቁርአን ላይ ማ ሊዛሊሚነ ሚን ሐሚሚን ወላ ሸፊዕን ዩጣዕ፣ ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም ይላል። ወማ ሊዛሊሚነ ሚን ነሲር፣ ለበዳዮች እኮ ረዳት የላቸውም። ሐዲስ አልቁርስ ላይ አላህ ምን አለ? ያ ኢባዲ እናንተ ባሪያዎች ወይ ኢኒ ሐረምቱ ዙልመ ዐላ ነፍሲ፣ እኔ በደልን በራሴ ላይ ሕርም አድርጌያለሁ፣ ሐራም አድርጌያለሁ። ወጀዐልቱሁ በይነኩም ሙሐረመን፣ በመካከላችሁም ሕርም አድርጌዋለሁ፣ ክልክል አድርጌዋለሁ። ፈላ ተዛለሙ፣ አትበዳደሉ። በደል ከባድ ነው። የበደለኞች መጨረሻ ቁርአን በታሪክ ነግሮናል። ወላሂ መጨረሻቸው ውርደት ነው። በዱንያም በአኼራም በዳዮች ሁሌም እንደተዋረዱ ናቸው። ስለዚህ እኛም ከዚህ በደል እንድንጠነቀቅ ወቅታዊ መልእክትም ስለሆነ በዚህ በተከበረ ወርም ራሳችን ከበደል ንጹህ አድርገን አጥበን መሄድ ስላለብን ይሄን ርዕስ ያዘጋጁት ለዚህ ነው። ጃቢር ብን ዓብድላህ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ኢተቁ ዙልመ ፈኢነ ዙልመ ዙሉማቱን የውመል ቂያማ፣ በደል የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል አሉ።
ወተቁ ሹሃ ስስትንም ተጠንቀቁ ፈኢነ ሹሃ አህለከ መን ካነ ቀብለኩም ከእናንተ በስተፊት የነበሩ ህዝቦችን ያጠፋቸው ስስት ነው። ሹሃ ማለት እዚች ጋ አሉ አልቡኽሉ መዐል ሒርስ አላ ጠለቢል ማሊ ሚን ገይሪ ወጅሂል ማዕዙም የራስ ያልሆነን ንብረት ከመስገብገብ ጋር ለመውሰድ የሚንቀሳቀሰው እዚህ ጋር በኺል አይደለም። ሹሃ የተባለ ይሄ ነው። የራስ ያልሆነን ነገር ከመስገብገብ ጋር ለመውሰድ የሚጥር ከእናንተ በስተፊት የነበሩ ህዝቦችን ያጠፋቸው ይሄ ነው። ሐመለሁም አነሳሳቸው አላ አንሰፈኩ ዲማአሁም ደም እንዲያፈሱ ወስተሐሉ መሐሪመሁም አላህ ሐራም ያደረገውን ነገር ሐላል እንዲያደርጉ። ዛሬ ሰው ገንዘብ ያሳብደውና ደም ያፈሳል እኮ ሰውን ይገላል። ከእናንተ በስተፊት የነበሩት ህዝቦችን ያጠፋቸው ይሄ ነው። ሐራም ያደረገውን አላህ ሐላል አደረጉት። እንዴት? ገንዘብ እህቱ ጋር ካለ፣ ገንዘብ እናቱ ጋር ካለ ሌላ እንዳያገባባት ባሏ ሞተባት ከሆነ እህቱ ጋርም ገንዘብ ካለ ሌላ አግብቶ ገንዘብን እንዳይወስድብኝ በማለት እህቱን ሐላል አድርጎ ያገባታል፣ እናቱን ሐላል አድርጎ ያገባታል። ወስተሐሉ መሐሪመሁም አላህ ሐራም ያደረገውን ነገር ሐላል እንዲያደርጉ አደረጋቸው። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በደልን ከባድነቱን አንድ በከባድ ቦታ ገለጹት። በአንድ ወቅት አቢበክር ኑፈይ ኢብኑ አልሐሪስ ባስተላለፉት ሐዲስ ቡኻሪና ሙስሊም ተስማምቶ በዘገቡት ሐዲስ ላይ እንዲያሉ ኢነ ዘማነ ቀድ እስተዳረ ከሀይአቲሂ የውመ ኸለቀ አላሁ ሰማዋት ወልአርድ ዘመኖች እኮ አሉ። ዘመን ማለት ዓመታት አላህ እንደፈጠራቸው ሆነዋል። ልክ ሰማይና ምድርን አላህ ሲፈጥር ወራቶች 12 ናቸው። ከነዚህ ውስጡ 4ቱ የተከበሩ ናቸው ብሏል አላህ። ልክ አላህ እንደፈጠራቸው ሆነዋል። አሰነቱ 12 ሸህረን አሉ። ዓመት ማለት 12 ወራቶች ናቸው። ሚንሃ 4ቱን ከነሱ ከአራቱ ደግሞ ሑሩሙን በጣም የተከበሩ ወራቶች ናቸው። 3 ሙተዋሊያቱን 3ቱ በተከታታይ ያሉ ናቸው። ዙልቃዕደቲ ወዙልሕጀቲ ወልሙሐረም ዙልቃዕዳ ዙልሕጃ ሙሐረም 3ቱ ተከታታይ ናቸው። ወረጀቡ ሙደር አለዚ በይነ ጁማዳ ወሻዕባን በሻዕባንና በጁማዳ መካከል ያለው ደግሞ ረጀብ የሚባለው ከዛ ይሄናሉና ሐጀቱል ወዳ ነው። የመሰናበቻው ሐጅ ነው። ሊሞቱ 80 ቀናት ሲቀራቸው ነው። ወደ 100 ሺህ የሚጠጉ ሰሓቦች ከእሳቸው ጋር ሐጅ ያደረጉበት ወቅት ነው። ነብዩ ቆሙና አዩ ሸህሪ ሃዛ ይሄ ወር ምንድን ነው ብለው ጠየቁም። ቁልና አላሁ ወረሱሉሁ አላህና መልእክተኛ ይወቁ። ፈሰከተ ዝም አሉ ነቢ ስ ሰለም ሐታ ዘነና አነው ሰዩሰሚህ ቢገይሪ እስሚ ሌላ ስም ይሰጡታል ብለን እስክንገምት ድረስ። ቃለ አለይሰ ዚልሕጃ የዙልሕጃ ወር አይደል እንዲ አሉ። ቁልና በላ አሁን አንተ የአላህ መልእክተኛ ዙልሕጃ ነው ወሩ አሉ። ቃል ፈአዩ የውሚ ሃዛ አፍዋን ፈአዩ በለድ ያሉበት መካም የተከበረ አንድ ረካ ስትሰግድ ከሌላ ቦታ 100 ሺህ እንደሰገድክ ነው። ሱብሃንአላህ አንድ ረካ መስገድ ከሌላ ቦታ 100 ሺህ እንደሰገድክ የሚቆጠር ነው። አላህ ይወፍቀን። አሚን በለዋ። አላህ ያግራለን። ይሄ አገር ምንድን ነው አሉ። አሁኑ ሰሃቦች ቁልና አላሁ ወረሱሉሁ አዕለም አላህና መልእክተኛ ይወቁ አሉ። ፈሰከተ ነቢዩ ዝም አሉ። ሐታ ዘነና አነሁ ሰዩሰሚህ ቢገይሪ እስሚህ ሌላ ስም እስኪሰጡታል ብለን እስክንገምት። ከዛ ረሱል ሰለላሁ ዐለይሂ ወሰለም አለይሰ በልደተ እቺ አገራችሁ መካ አይደለች እንዲህ አሉ። ቁልና በላ አዎን አሉ። ቃለ ፈአይ የውሚ ሃዛ ዛሬ ቀኑ ምንድን ነው አሉ። ቁልና አላሁ ወረሱሉሁ አዕለም አሉ። ሰሃቦች አሉ አላህና መልእክተኛ ይወቁ አሉ። ዝም አሉ ነቢ ሰለላሁ ዐለይሂ ወሰለም አሁንም ሌላ ስም ይሰጡታል ብለን እስክንገምት። ከዛ ረሱል ሰለላሁ ዐለይሂ ወሰለም አለይሰ የውም ነሕር የውሙ ነሕር አይደል እንዴ 10ኛው ቀን ኢደል አድሃ የእርዱ ቀን የሚታረድበት ቀን አይደል እንዴ ዛሬ? ቁልና በላ አው እንዴታ አሉ ሰሃቦች። ቃለ የዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ከባድ ምክርን ሰጡ ስለ በደል። ፈኢነ ዲማአኩም ወአምዋለኩም ወአዕራደኩም ዐለይኩም ሐራሙን ከሁርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። የእናንተ ደማችሁ፣ ገንዘባችሁ፣ ክብራችሁ ህርም ነው በዚህ ወር ህርም እንደተደረገው የዚህ ወር ክብሩ አላ ዙልሕጃ የተከበረውን ተብሏል። አገሩ መካ ነው የተከበረ ነው።
ቀኑ 10ኛው ቀን ነው። በጣም ከባድ ቀን ነው። እንደዚህ ህርም እንደሆነ ሁሉ አላህ በእናንተ ላይ ህርም አድርጎታል። ወሰተልቀውነ ረበኩም ጌታችሁን ትገናኛላችሁ። ፈየስአሉኩም አን አዕማሊኩም ስለ ስራችሁ አላህ ይጠይቃችኋል። አላ አዋጅ ፈላ ተርጅዑ ባዕዲ ኩፋረን የድሪቡ ባዕደኩም ሪቃበ ባዕድ ከኔ በኋላ ከሃዲው ናችሁ አንዳችሁ የአንዳችሁን ትከሻ እየመታ አይመለስ ወደዛ ወደ ጅህልና ባህሪው እንዳይሄድ። አላ ለዩበልገ ሻሂዱል ጋኢብ አሉ እዚህ የተገኙ አሉ በወቅቱ ሩቅ ላለው ይህም መልእክቴን ያድርስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈለአለ ባዕዱ መን የብልጉሁ አን የኩነ አውዓ ለሁ ሚን ባዕድ መን ሰሚዐሁ ምናልባትም እኮ ሰምቶ የሚያደርሰው ሰው የሰማው የተሻለ አድርጎ ሊያደርሰው ሊያብራራ ይችላል አሉና አላ ሀል በለግቱ መልእክቴን አድርሻለሁ አይደል? አላ ሀል በለግቱ መልእክቴን አድርሻለሁ ሲሉ ቁልና ነአም አዎ አንተ አላህ መልእክተኛ መልእክቱ ደርሷል አድርሷል ሲሉ አላሁመ ሽሀድ አላህ ወይ አንተ ምስክር ነህ አንተ ምስክር ነህ ያዘዝከኝን ትእዛዝ ጠቅላላ አድርሻለሁ የከለከልከኝን እንዲከለከሉ ከልክያለሁ የታዘዝኩትን እንዲታዘዙ አዝዣለሁ ሙሉ መልእክታቸውን እንዳዘዙ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 80 ቀናት ሲቀራቸው ይሄን መልእክት አስተላለፉ። በዛ ቀን በዛ ወር በዛ በተከበረ አገር ላይ ህርም ብለው የተናገሩት በደልን ነው። የሰው ደም ማፍሰስ፣ የሰው ገንዘብ መብላት፣ ሰውን ክብር ማዋረድን ረሱል ዐለይሂ ሰላቱ ወሰላም ከባዱነቱን ተናገሩ። ዛሬ ቀላሉ ነው አልበደል አንድ ቦታ ኃላፊነት ይሰጣል። ያ የተሰጠበት ኃላፊነትን እንደፈለገ ያባክናል።